ሕይወቴን ሙሉ ሳልም ነው የኖርኩት። ሁሉ ነገር በምናቡ ስሎ የጨረሰ ሰው ታውቃላችሁ? ምን መማር እንደምፈልግ፣ ምን አይነት ሙያ ውስጥ መሰማራት እንዳለብኝ፣ ምን አይነት ሴት ሕይወቴ ውስጥ እንደምታስፈልገኝ፣ የሚኖረኝ ቤትና መኪና ምን ሊሆን እንደሚችል፣ ሰዎች ስለ እኔ ሊኖራቸው የሚገባውን እይታ ራሱ ሰርቼ ጨርሻለሁ ጭንቅላቴ ውስጥ። አዎ ሳልም ነው የኖርኩት ሕይወቴን ሙሉ። የዘመን አፍታዎችና የገሃዱ ዓለም እውነታ በጭንቅላቴ ውስጥ ካሉት ምስሎች ጋር በማይጣጣምበት ዓለም ውስጥ እንደምኖር ሳይገባኝ። ሕይወት ለካ በዚህ መንገድ አይሰራም። ደግሜ ደጋግሜ ነገሮች እንዴት መሆን እንዳለባቸው፣ ቦታዎች እንዴት ያለ ስሜት ሊሰጡኝ እንደተገባ፣ ልምዶች ምን ሊመስሉ እንደሚችሉ፣ እነዚህን ሁሉ ሐሳቦች ሳሳድድ ነው የኖርኩት። ታዲያ በእያንዳንዱ ጊዜ ከዚህ ውጭ በፍጹም ያልኩት ሐሳቤን ሳሳድድ እውነታው ኮርኮም እያደረገ በጸጥታ ያስታውሰኛል። ራሴ ሰርቼ የጨረስኩትን የምርቃና ታሪክ ወደ እውነትነት የመቀየር ምንም አይነት ዕዳና ኃላፊነት እንደሌለበት እያሳየ በልክ የሆነ ለውጥን መቀበል እንደሚያስፈልገኝ፣ ሐሳቦቼና ዕቅዴ ውስጥ የሕይወት የአካባቢና የማህበረሰብ ቅንጣት ቅመሞች የሚፈጥሩትን ሌላ ጣዕምና ውበት ማስታወስ እንዳለብኝ። መጀመሪያ አካባቢ ይህን መራሩን መጋፈጡ ተስፋ አስቆራጭ ነበር። አሁን ላይ ግን ሌላ ታሪክ እየተፈጠረ ያለ ይመስለኛል። ማደግ ከዘነጋኋቸው የቁም ነገሮች ጋር እያስታረቀኝ ነው። ሁሉ ነገር በቁጥጥሬ ስር እንዳልሆነ መረዳቴ ደግሞ ሰላም እየሰጠኝ። በጣም የሚገርመው ነገር የእኔ ተወዳጅ የሕይወት ትውስታዎች ወይም ዛሬ ትዝ ሲሉኝ ፈገግ የምልባቸውና ትዝታ ጥለውልኝ የሄዱት ደማቅ አጋጣሚዎች ሁሉ አቅጄና አስቤ ያደረግኳቸው አልነበሩም። እንደዛ ነው የሆነው። ያልተጠበቀ ሳቅ፣ ቃል ሳንለዋወጥ በዝምታ ውስጥ የገቡኝና የገባኋቸው ሰዎች፣ በሆነ ምክንያት ከዕቅዴ ውጭ የገጠሙኝ ድንቅ የሕይወት ክፍላቶች። ሁላችንም ጋር በተመጠነ ልክና ሁነት ሁሉም ካልተሰጠኝ ሁሉም ይቅርብኝ የሚለው የልጅነት አስተሳሰባችን ዛሬም አብሮን አለ። ምናልባትም አድገናል ወይ ብለን ራሳችንን የምንጠይቅበት ጊዜ አሁን ሊሆን ይችላል። በተለይም እኛ ከመጣንበት ማህበረሰብ አንጻር ለግጭትና ለመስማማቶቻችን እንዲሁም በማስመሰል ላይ ለተመሰረቱት ግንኙነቶቻችን አንዱ ምክንያት ይህን አስተሳሰባችን እንደያዝነው ማደግና ማርጀታችንም ሊሆን እንደሚችል አስባለሁ። የተሰጠንን የያዝነውንና በአቅማችን የሞከርነውን መውደድና የመዳረሻውን ብቻ ሳይሆን እዚህ የደረስንበትን የመንገዱንም ዋጋ ለመርሳት ደግሞ ሌላው ነው። አብልጦ መፈለግ ቀላል ነው። ሁላችን ሰርክ የምናደርገው እሱን ነው። አነቃቂዎቻችንስ ቢሆኑ ኔቨር ሴትል ፎር ለስ ሲሉን የለ። እና ይሄ የምታዩት የኢትዮ ቴሌኮም ሰርቨር ነው። ይህንን ይመስላል። Zoe, what are you doing there? What are you doing? I was struggling. He saw my struggle. ደስታና እርካታ አንድ ፌርማታ ብቻ የቀረው ቀጣይ መዳረሻ እየመሰለን አለን። አንዱ ጋር ስንደርስ ሌላ እየተመኘን ብኩን ሆነን ቀርተናል። ተጨባጭ የምንላቸው የሕይወት ሐቅና መዳረሻዎች በጭንቅላታችን ውስጥ ካስቀመጥነው ማስተር ፕላን ጋር ፈጽሞ አልዛመድ እያሉ። እያንዳንዱ ቀን ፍጹም አይደለም። ትግሎችን፣ ብስጭቶችን፣ የጥርጣሬ ጊዜያትን ይዘው የሚመጡ ቀናት አሉ። ነገር ግን እነዚህ ቀናቶች ራሱ የሚያስተምሩኝ ነገር ሊኖር ይችላል። ስለ ትዕግስት፣ ስለ ጽናት፣ ፍጽምና የጎደለው ዓለም ውስጥ ያለውን ውበት ስለማየት፣ ስለ አተያይ ደግሞ ሁሉም ነገር ነው። ተራ የመሰለኝ የሕይወት ጥጋት ተራ እንዳልሆነ የገባኝ እንደዛ ማየትን ስመርጥ ነው።
የሰማኋቸው ታሪኮች፣ ያየኋቸው ፊልሞችና ያነበብኳቸው መጽሐፍት እንዲሁም በልብ የምሸከማቸው ጠጣር ሐሳቦች ያስተማሩኝም ይሄንን ነው። ሰርክ አንድ ለመንገድ እያልኩ ከሚይዛቸው የሐሳብ ዘለላዎች ውስጥ አንዱ ይሄ ነው። የፈሪ ሰው ውሳኔ ሊመስል ይችላል። ስንፍናውን ስሜት በሚሰጥ አመክንዮ ለውሶ ለማስተባበል እየሞከረ እንዳለ ደካማ ምስኪን ኑዛዜ። ችግር የለብኝም እንደዛም ቢሆን ፍጹምነትን ሳሳድድ የኖርኩበት ዘመን ላይ ያጣሁትን ቀልቤን መልሶ ረጋ የምልበት ማረፊያ ከሆነኝ እሱ ይበቃል ነው የምል። ከውጭ ምንም የተለየ ነገር ያለው ሐሳብ ላይ ምስል ይችላል። ገለጥ ተደርጎ ሲታይ ግን እጅግ የተለየ ገጽ ነው። ልዩ መገለጥን የሚሸልም ልዩ ትርጉም፣ ልዩ የባለቤትነት ስሜት። ከለመድነው በተለየ መልኩ መመልከትን ብቻ ነው የሚሻ፣ ለማየት ፈቃደኛ መሆን። መሆን ያለበት እንዲህ ነው ብለው ጠጠር ያለ አቋም የያዙበትን አሳምተው ቀላል አይደለም፣ ግን ደግሞ ረፍትም ነው። ጭንቅላቴ ውስጥ በሐሳቤ መሆን የነበረበት እንዲህ ነው ያልኩት ነገር ሁሉ ከሆነ የተሻለ ነው ማለትም አይደለም። እና ደግሞ ምናልባት ይህን እውነታ የበለጠ በተቀበልኩ ቁጥር ሊሆን ይችላል ብዙ ነገሮች የበለጠ እየገቡኝ የሚሄዱት። የት እንደሚሄድ ወይም ሁሉም ነገር ፍጻሜው እንዴት እንደሚሆን በትክክል አላውቅም፣ ግን ይህን አውቃለሁ ጊዜው እያለፈ እንደሆነ። ሌላ ነገር በመመኘት ባሳልፈው የሚሆን ያለኝን በመውደድና ባለኝ በቻልኩት አቅሜ በመርጋት። እውነታው እሱ ነው። ዛሬ ነገ ለመሆን ጥድፊያ ላይ ነው። ዘንድሮ አምና ለመባል ቸኩሎ ነው የተገናኘ ነው። አቅሜና ክብደቴ በፈቀደ ልክ ቀስ እያልኩ እራመዳለሁ።